ሰላም ቲክቶክ። አሁን የተከራየሁትን ቤት አሳያቸዋለሁ። አዲስ ነው ግን ላሳያቸው፣ እያሳያቸው አውራቸዋለሁ። ይሄ ኪችኑ ነው። አያችሁት? አሁን ይሄ የፍሪጅ ማስቀመጫ ነው፣ ግን አልገዛውም ገና። የኦቭን ነው ገና አልገዛውም ትላላችሁ። ብዙ ያልገዛሁት ነገር አለ፣ ምክንያቱም ገና አዲስ ነው። ሬንት ነው ተከራይቼን። ይቅርታ ለእንግሊዝኛ የመሰለኝ ሚክስ አደርጋለሁ። እንግሊዝኛ አስቀላቅል ከሰማችሁኝ በጣም ይቅርታ። የእንግሊዝኛ ቻናል ስላለኝ ዩቱብ ላይ ለእሱ ማውራ የመሰለኝ ነው። ኤኒዌይስ ይሄን ይመስላል። ገና እያጸዳሁ ነው። ጽዳት ምናምን አልጨረስኩም፣ ግን ኦልሞስት ጨርሻለሁ፣ ግን ትንሽ ይቀረኛል። ይሄ ነው ኪችኑ፣ ይሄን ይመስላል። ቶሎ ቶሎ እየሄድኩ ላሳያችሁ። ቲክቶክ ስለሆነ ጨለማ ነው፣ ትንሽ ማብራት ላብራ። ይሄ ሊቪንግ ሩም ነው። ሳሎን፣ ይሄ ሳሎኑ ነው። ያ ሳሎን ይሄን ይመስላል ጋይስ። ባዶ ነው እንዳያችሁ። ሳሎኑ ላይ ምንም አልገዛውም ገና ቀስ በቀስ እገዛለሁ። እንደዛ አስቤ ነው ጋይስ። ይሄኛው ዋናው ቤድሩም ነው። እንዳትደመሙ ዕቃ ምናምን የሚለኝም እንደምታዩት ፍራሽ ላይ ነው። አያችሁ፣ ፍራሽ ላይ ነው የምተኛው። እዚች ጋር ኤክስትራ እንትኖች አሉኝ፣ ኮንፈርት ምናምን አለ። እዚች ጋር ብላንኬት፣ ወይኔ በጣም ይቅርታ። እሺ፣ እዚች ጋር የሚለበሱ ጋቢ ለምን ምናምን ነገር አለ። ይሄ የምሰግድበት ነው። እና ወደ ዋናው ባዝሩም ወደ ማስተር ባኞ ቤት ውሰዳቸው። ኦኬ፣ ማስተር ቤድሩሙ ይሄን ይመስላል። ይሄ ደግሞ ኦፊሴ ነው። እንደምታዩት ባዶ ነው። ሁለተኛ ቤድሩም ነው፣ ግን ባዶ ነው ኦፊሱ። ግን ቀስ እያልኩ ዕቃ ገዝቼ እሞላዋለሁ። ዋናው መከራየቴ ነው። ይሄ ደግሞ ውሃ ብዙ ጊዜ እዚህ አካባቢ ስለማይኖር ያ በርሜል ነው እንደምታውቁት። ይሄ ደግሞ የባለቤቱ ዕቃ ነው። እዛ ጋር ያሉት እንዳለ ይወስድልሻል አንድ ላይ አድርጌው ስላለኝ እዛ ላይ አድርጌው ነው ቶሎ ለማሳጠር ያህል። ስለዚህ እሱም ዕቃዎችን ሲወስድልኝ እዛ ጋር ምናምን ፏ አረጋታለሁ። ያችን እንደነገርኳችሁ ስቲል እያጸዳው ነው። ይሄ ደግሞ ቤተሰቦቼ ሲመጡ የሚያርፉበት ክፍል ነው። እሱም ባዶ ነው፣ ግን አልጋ ምናምን ገዛለታለሁ። እዩት። ይሄ የእንግዳ ክፍል ማለት ነው። ሌላ ደግሞ ወደ ባኞ ቤት ልሰዳችሁ። ገና እያጸዳሁ መሆኑን የምታውቁት ይህን ባኞ ቤት ስታዩ ነው። ይኸው እቃዎቹ ምናምን ገና ተነሳሱ እና ይሄኛው ደግሞ የጋራ ባኞ ቤት ነው። ሻወሩም አለው፣ መታጠቢያ እጅ አለው። ይሄ ሁሉ ነገር አለው እንደምታዩት። እስካሁን በዛው ጋይስ ይህን ይመስላል። ገና መከራየቴ ነው። አዲስ ተከራይቼ የወጣሁት፣ ግን እቃዎች ቀስ እያልኩኝ አሟላለሁ። በዚህ አጋጣሚ የተለያዩ ካምፓኒዎችም ካላችሁ አልጋ ምናምን ብዙ ነገር ስፖንሰር፣ ሶፋ ምናምን ምንጣፍ እስካሁን ስለምገዛ ቀስ እያልኩ ስፖንሰር ማድረግ የምትፈልጉና እንትናችሁን ማስተዋወቅ የምትፈልጉ ድርጅታችሁን ማስተዋወቅ የምትፈልጉ ሰዎች ሰፖርት ማድረግ ትችላላችሁ። ግለሰብም ከሆናችሁ እቀበላለሁ፣ ችግር የለውም፣ እቀበላለሁ ሰፖርት ለማለት ነው። አመሰግናለሁ። ቻው